በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢያት ትንቢታት ቀሲስ አምባወርቁ የዚህ ታላቁ ደብር ቄሰ ገበዝ፣ እንዲሁም ካህናት አባቶች፣ ወንድሞች ዲያቆናት፣ ማህበረ ምእመናት በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አደራችሁ? አሜን። የአምላካችን የእግዚአብሔር ስም ከአጥናፈ ዓለም እስከ አጥናፈ ዓለም የተመሰገነ ይሁን። ያው እንግዲህ እንደምታውቁት ህንፃ ቤተክርስቲያናችንን በ2018 በተያዘው እቅድ መሰረት በተወሰነ መልኩ ከፍ ለማድረግ ከየአቅጣጫው ገቢ ማሰባሰቢያ ፕሮግራም መሰብሰብ የሚለውን አጀንዳ ይዘን እየሰራን ያለ ነው። በዛም መነሻ ወተና አቡነ መልከጼዴቅ ህንፃ ማሰሪያ ቻሌንጅ የሚል የቴሌግራም ቻናል ከፍቻለሁ። እዛ ላይም ወደ 432 ሰዎች ያህል እየተሳተፉ ነው የሚገኘው። አሁን በዚህ ባጭር ቀን የተወሰኑ ሰዎች የተወሰነ ገንዘብ ከተለያየ ቦታ ለህንፃው ማሰሪያ ገቢ ስላደረጉ እነሱን እንድታመሰግኑና እናንተም እዚህ ያላችሁ ሰዎች የዚህ ግሩፕ አባል በመሆን ገንዘብ እናሰባስብበት 1000 ብር ከዚሁ ከሶዶ 1000 ብር፣ አቶ መኖር ለማ ከዚሁ ከሶዶ 2000 ብር፣ አቶ አንዱ ዓለም ደበበ ከዚሁ 2000 ብር፣ አቶ አብሪሽ ምስጋና 1000 ብር ከዚሁ፣ ዋለልኝ ጥላሁን 1000 ብር፣ አቶ አዳና አስፋው 1000 ብር፣ አቶ ማቴዎስ መንግስቱ 1000 ብር፣ አቶ ዮሐንስ መና 1000 ብር፣ አቶ አዲስ ዓለም ሙሉጌታ 1000 ብር፣ አቶ ቢኒያም ጎበዜ። እንግዲህ ነገር በሶስት ይጠናልና እሺ፣ የሰጡትን እግዚአብሔር ይስጥልን፣ ስራቸውን ይባርክልን። ሌሎቻችሁም እንግዲህ ገንዘብ መስጠት ብቻ ሳይሆን የሚሰጡ ሰዎችንም ጭምር ግሩፑ ላይ አድ በማድረግ ሰዎችን እንድታበዙልን እየደወላችሁም ቢሆን ይሄን ቻናል ከገቡ በኋላ ገንዘብ እንዲሰጡ እንድታረጉ በእግዚአብሔር ስም እንጠይቃለን። አመሰግናለሁ።